ፀጉሬን ተስማምቶት አፏፏ። ሰላም እንዴት ናችሁ የኔ ወዶች? ትንሽ ሪከርድ ሳረግ የሆነ የሚረብሽ ድምጽ ስላለ በቮይስ ኦቨር መጥቼላችኋለሁ። 20 ሰብስክራይብ 19 ሰብስክራይብ ገብተናል። በጣም ነው የማመሰግነው። ሁላችሁም ስታዩ ሰብስክራይብ እያደረጋችሁ እዩ እና ላይክ ሼር፣ እንዲሁም ደግሞ በጣም የምፈልገው ነገር ኮሜንት እንዲህ ብታረጊ እንዲህ ብትሰሪ ለምናምን የምትሉ ሰዎች ካላችሁ ኮሜንት አስቀምጡልኝ። እና ዛሬ ደግሞ የምንሰራው ስለ ማስክና ስለ ተስማማኝ የፀጉር ቅባት እና ስላልተስማማኝ የፀጉር ቅባት ሰራላችኋለሁ። ኦኬ። እና ፀጉሬን ካስከት ሰርቼው ነበረ። ሳምንቱ ነው ካስከት ሰራሁት። የኔ ፀጉር ካስክ አይወድም፣ በጣም ነው የሚያደርቀው። ማንኛውም ፓይስተር አይወድም። እና ስለዚህ ማስክ እንሰራላታለን። ሙዝ፣ የተለመደችዋን እንቁላል፣ እንዲሁም ደግሞ ኮንሶል ቅባት። ይህ ደግሞ ቤት ውስጥ የተዘጋጀ ቅባት ነው። በጣም ምርጥ ቅባት ነው። በሌላ ቪዲዮ ሰራላችኋለሁ። ስሪልኝ ካላችሁኝ እዚህ ጋር እንደማንኛውም ጊዜ ሁሉንም ነገር ሚክስ አድርገን እንመተዋለን ማለት ነው። እና ዛሬ የምሰራላችሁ የቅባት ስለ ኮንሶል ነው፣ ስለ ኤክስትራ ቨርጂን ኦሊቭ ኦይል ማለት ነው። ኦሊቭ ኦይል ስሞክር እኔ የመጀመሪያ ነው። ይሄ ገና አንድ ጠርሙስ የጨረስኩት ነው እና በጣም 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 ፀጉሬን ተስማምቶታል። በጣም አፋፍቶታል። በጣም ግን የሆነ ችግር ያመጣው ነገር ምንድነው? እዚህ ጋር ማስኩን ቀጠን አድርጌዋለሁ። ምክንያቱም አሁን ፀጉሬን ፔሮሲቲውን በማይበት ጊዜ ሎ ፖሮሲቲ እየሆነ ነው እና ቀጠን ያለ ነገር ነው የሚፈልገው እና ስለዚህ ማስኮቼን ቀጠን ማድረግ ጀምሬያለሁ ማለት ነው። ቀጠን ለማድረግ እዚህ ጋር የተጠቀምኩት ያው እርጎ የለኝም ነበረ፣ ወተት ነበር የጨመርኩበት ማለት ነው። እና ፀጉሬን ያው እዚህ ጋር በጣም ድራይ ሆኗል፣ ደርቋል። በጣም ያደርቀዋል ካውዬ የተባለ በሙሉ ማለት ነው። እና ምንድነው ያደረገብኝ? ኮንሶል ቅባት ፎሮፎር ነው ያደረገብኝ። በጣም ፎሮፎር አደረገው ፀጉሬን። በጣም ይበናል፣ በጣም ማለት ነው። ይሄኛው ኮንሶል ተጠቅማችሁ ካወቃችሁ ኤክስትራ ቨርጂን ኦሊቭ ኦይል የሚለውን እኔ ያው ኖርማል ነው ብዬ ነው የገዛሁት። ማለት ፌክ ሳይሆን ኦሪጂናል እንደሆነ አይቼው ነው የገዛሁት። ከዚህ በላይ የሚችለው ነገር ያለ አይመስለኝም። አረጋግጬ ነው የገዛሁት። ግን በጣም ኃይለኛ ፎሮፎር፣ በጣም ደግሞ ከፎሮፎሩ የተነሳ ደግሞ የመብላት ምንትናለው ሲበላ በጣም ኃይለኛ። እዚህ ጋር ደግሞ አሳያችሁ ከታያችሁ አላውቅም። በጣም ይሄ ፎሮፎሩ ይበናል። ገና ሳምንት ሳይሆነው ነው የሚወጣው። ግን ደግሞ እንዳልኳችሁ ፀጉሬን አፋፍቶታል። እና ቼክ እያረጋችሁ ላይ ከቆዳዬ ጋር ይሆናል ያልተስማማው ይመስለኛል። ቼክ እያረጋችሁ እንደዚህ አይነት ነገሮችን መጠቀም ነው። ካሁን በኋላ ኮንሶል አልጠቀምም ብያለሁ። ከተጠቀምኩም ማስክ ላይ ነው የምጠቀመው። ማስክ ማረጋቸው ማስኮች ላይ ነው የምጠቀመው። ያው እዚህ ጋር ፀጉሬ ተበጣጥሷል እንዳልኳችሁ በጣም ደርቋል። እና እንደዚህ አይነት ቅባቶች ሲጀመር የሚሉት ሪቪው የተለያዩ ሪቪዎች ሳይ ማስኮቻቸው ላይ ነው የሚጠቀሙት፣ ወይም ደግሞ ተቀብተው የሚታጠቡት ከሆነ ነው የሚጠቀሙት። ግን ለውጥ አይቼበታለሁ ፀጉሬ ላይ። እኔ በደንብ አይቼበታለሁ። እንዳልኳችሁ አፋፍቶታል፣ እንዲበዛ አድርጎታል ምናምን። ግን ከቆዳዬ ጋር አልተስማሙም። አይ ቲንክ ለዛ ይሆናል። እና ፀጉራችሁ እንዲየከፋፈላችሁ በሚደርቅበት ጊዜ በባለፈውን ቪዲዮ እንደነገርኳችሁ በውሃ እያራሳችሁ በደንብ እያራሳችሁ፣ ብዙ ሰዓት ነው የሚፈጀው። ይሄ ታወቀ ነው። ግን ደግሞ ፀጉራችንን የምንፈልገው ከሆነ ትዕግስተኛ መሆን አስፈላጊ ነው፣ ሁሌ እንደምላችሁ ማለት ነው። ሌላው የተስማማኝ ቅባት ያልኳችሁ ደግሞ ቤት ውስጥ የምሰራው ቅባት ነው። ቤት ውስጥ የምሰራው ቅባት በኮኮናት ኦይል ነው የምሰራው። ኮኮናት ኦይል የጣሳውን ካወቃችሁት በሱ ነው የምሰራው። ግን ሌላ ቪዲዮ ሰራላችኋለሁ። ስሪልን ብላችሁ ኮሜንት ላይ ካስቀመጣችሁልኝ ከፈለጋችሁት ሌላ ቪዲዮ ሰራላችኋለሁ። በጣም ቤስት ነው እሱ፣ አሪፍ ነው በጣም። ይሄ እንለው እንታጠበዋለን፣ ፀጉራችን ላይ ቆይተን መታጠብ ነው። ግን በጣም አሪፍ ሪዛልት አለው ማለት ነው። እና እሱም በሌላ ቪዲዮ ሰራላችኋለሁ። የሰራልኝን ነገር ነው እንተምላችሁ ሪከመንድ ማረጋችሁ
ለእኔ የሰራልኝን ነገር ሪከመንድ ማድረጋችሁ እንጂ ያልሰራልኝን ነገር ሪከመንድ አላረጋችሁ። ድምፄ ከረበሻችሁ በጣም ይቅርታ። ይሄ ትንሽ ጉሮሮዬን ያዝ እያደረገኝ ነው፣ ጉንፋን ነው መሰለኝ። እና ሁላችሁም ሰብስክራይብ እያረጋችሁ ጋይስ የምታዩ ሁሉ ሰብስክራይብ አድርጉ። በሞራል እንድለቅ በሞራል ነው የጀመርኩትና በሞራል እንድለቅ ሰብስክራይብ ላይክ እያረጋችሁልኝ፣ ምክንያቱም በጣም ዋጋ እየከፈልኩኝ ነው የምሰራው። ለዛ ሁላችሁም ድካሜ በቃ እንትን እንዳገኝ ያርጋችሁልኝ፣ ውጤት እንዳገኝ ያርጋችሁልኝ። ሁላችሁም ላይክ ሰብስክራይብ ማድረግ እንዳትረሱ። በብዙ ነገር ነው የምንመጣው፣ በብዙ የተለያዩ ነገሮች ነው የምንመጣው። በብሎጎች ምናምንም አብሬያችሁ እገኛለሁ። እዚህ ጋር እንደምታዩት ኦልሬዲ ማገባደጃው ላይ ደርሻለሁ። በደንብ አያራስኳቸው፣ ሁሉንም ተቀብቻቸዋለሁ። ያው ይሄን ማታ ስለሆነ የሰራሁት ያው አዳር ነው ማሳደረው፣ ከዛ ጠዋት ነው የምታጠበው ማለት ነው። አሁን እንደዚህ ቆንጆ አድርጋችሁ ማስክ ካረጋችሁት ካበጠራችሁት በኋላ ላይ በምትታጠቡበት ጊዜ ብዙ የሚወጣ ነገር የለም፣ ብዙ የሚመዘዝ የሚሰባበር ነገር አይኖርም ማለት ነው። እና የሻወር ሩቲኔንም እሰራላችኋለሁ ሌላ ቀን። እና እንደዚህ በደረቀና ፍሪዝ በሆነ ሰዓት የምታደርጉት በጣቶቻችሁ ናችሁ። መጀመሪያ በደንብ ማፍታታት ያለባችሁ። በጣቶቻችሁ በደንብ ካፍታታችሁ በኋላ ነው ውሃ የምታስነኩት ማለት ነው። ያለዛ ውሃ ሲነካውም እዛው ጋር ሊበጣጠስ ስለሚችል ወፋፍራም እንትን ሲሆን በጣቶቻችሁ። እና እዚህ ጋር እንደምታዩት ማሳጅ በደንብ አድርገነዋል። ፍሪዙ ያምራል፣ ያብረቀርቃል፣ በጣም በቃ ሻይን ያደርጋል ማስክ ሲያገኝ ጸጉራችን። ሁላችሁም በተቻላችሁ መጠን ባለቻችሁ ትንሽዬ ጊዜ ትንሽ ነገር እንደዚህ እያደረጋችሁ እናንተ ራሱ ጊዜ ካላችሁ ጸጉር ቤት እንደዚህ እየተቀባችሁ ስቲም ውስጥ ገብታችሁ መታጠብ ትችላላችሁ ማለት ነው። ከዛ እንደዚህ ጥቅልል አድርገን በፌስታል ሸፍነን ነው ስቲም እንዲሆን ማለት ነው። የወጣው ይሄ ብቻ ነው የወጣው ሁሉ እንትና ወጥሪ ማለት ነው። እና ስለዚህ ቅባት በደንብ መረጃ የምትፈልጉ ከሆነ ነግራችኋለሁ። ይሄ ደግሞ ውህዱ ነው። ሌላ ቀን አሳያችኋለሁ። እንደምታዩት አብሽ፣ ጥቁር አዝሙድ ምናምን ይታያል ውስጡና ሌላ ቀን ሰራላችኋለሁ በሰፊው። እና በፌስታል እንደዚህ ስቲም ካረጋችሁት በኋላ ምክንያቱም ሙቀቱ ስቲም ያደርገዋል፣ በቃ አታገኙትም በኋላ ይሄ ነጩን ፓስቶላ እና በሻሽ እንደዚህ በሻሽ ድብ እናርጋችሁ አስራችሁ ትተኛላችሁ ማለት ነው። አመሰግናለሁ፣ ወዳችኋለሁ። ቴንኪዩ፣ ባይ ባይ።